ማለት ነው ትረፊ ያላት ነፍስ በምንም በአንድም በሌላም ትተርፋለች ማለት ነው። እና እኔ የምላችሁ ማለት ነው ሌላ ኑሮ ሰውን የምትባለው አይደለም የሆነ እህታችን የሞት ፍርድ ተፈርዶባት በኢትዮጵያ ወደ 60 ሚሊዮን በሳውዲ ደግሞ 2 ሚሊዮን ሪያል ተሰብስቦላት የዛሬ ስንት ዓመት በፊት ነው ብቻ ያው ሰው ሌት ተቀን እንትን እየተባለ እና ያው ብዙ ሰዎች እንትን የሚያረጓት ሰዎችም አይ በቃ በታች ነው እየተባሉ እነሱን ሲያስተባብሩ የነበሩት ማለት ነው። እና ዛሬ በሰላም እናት አባቶች እንትን ባያለሁ እናንተ ግን ማለት ነው እሷ አትመስልም ጭራሽ ማርያምን በጣም ትልቅ ሰው ሆናለች። በጣም ብልዝልዝ በቃ በጣም ትልቅ ሰው ሆናለች። በስመአብ ከ13 አመት የእስር ቆይታ በኋላ ማለት ነው በሰላም መታለች። ግን ዋናው መምጣቷ ነው። ሌላ ዋናው ያው ትርፍ ነገር ነው። እናቴ እንኳን ለእናት አባቶቿ እንግዲህ ደካማ ናቸው እንዳያችኋቸው ደካማ ናቸው እናት አባቶቿ ግን እንኳን በሰላም መጣይላቸው ብትበሳቆል ምን ብትል ምንም ችግር የለውም። እና ያው እንግዲህ ግን ማለት ነው እኔ የሚገርመኝ ኢትዮጵያ ሕዝብ አንዳንድ ጊዜ ማለት ነው በጣም ጥሩ ጎን አለው መጥፎ ጎንም ያለው ጥሩ ጎኑ በቃ እንደዚህ በችግር ይረባረባል። ከተረባረበ በኋላ ግን ይቺ ልጅ አሁን ወደ ሚዲያ ብትመጣ ራሱ እኛ እኮ ነን ከፍለን ያወጣንሽ ትሞች ነበረ እኛ እኮ ነን እንትን ያልንሽ እያሉ ሞራሏን ይነኳታል። ግን ከዚህ ሁላ ዝም ብላ ከሚዲያ ርቃ የራሷን ህይወት አንድ ጊዜ ማለት ነው እንደኔ እንደ ሀሳብ ማለት ነው ደግሞ ሰው በቃ እንደገና ቢረዳት ለራሱ የሆነ መቋቋሚያ ሱቅ ነገር የሆነ ነገር መክፈቻ እንትን ቢልላት ከዛ በኋላ ከሚዲያ ጠፍታ የራሷን ህይወት ብትኖር የተሻለና የተመረጠ ይሆናል። ምክንያቱም የኛ ሰው እንትን አይናትም አያስቀምጣትም ብዙ ጊዜ የታችሁ እንደሆነ ማለት ነው የሆነ የተረዱ ሰዎች ወደ ሚዲያ ሲመጡ እነሱ እኛ እኮ እንደዚህ ብለናል እኛ እኮ እንደዚህ ብለናል እያሉ ያሸማቅቃሉ። ያ የማሸማቀቅ ችግር አለባቸው። ስለዚህ እንዳይሆን አንድ ጊዜ ተረድታ ከዛ ራሱን ህዝብ ብትኖር ወይኔ እኔም እግዚአብሔርን ትመጣለህ ያላኩም ነበር። ምክንያቱም በቃ ያን ሁሉ ብር በልተው በቃ ከስራ ቀሪ ነበር ያልኩትኝ። ግን ያው ቀኑ እንግዲህ እንግዲህ የሟቿ ቀን ገና ስለሆነ ሁሉ ፈተና ሁሉ ችግር አይታ አልፋለች። እና እኔ በጣም የገረመኝ እግዚአብሔርን በጣም ደስ ያለኝ እውነቴን ነው የምላችሁ። እናንተ በጣም ማለት በጣም ደስ አላችሁ በጣም ነው በጣም ያስደስታል። እውነቴን ነው የምላችሁ በጣም ያስደስታል። እውነት እናትህ ስንት ፈተና አይታ ይሆን ስንት ችግር አይታ ይሆን ስንት ነገር አይታ ይሆን ግን ያን ሁሉ ተቋቁማ እዚህ ደርሳለች። በጣም ያስደስታል። እውነቴን ነው የምላችሁ አያስደስትም ውዶች? እኔ ዛሬ በጣም ነው ደስ ያለኝ። ኧረ እየሰበሰቡ ሰው ሁሉ ለራሱ እየደወሉ ጊዜ ለምንድን ነው ወይ ጥላችኋት ብላ እየተባሉ ነበረ። ግን ያ ሁሉ አልፎ ዛሬ ለዚህ ደረሰች። እግዚአብሔር የተመሰገነ ፈጣሪ ምስጋና ነገር የሚቸግረው ነገር የለም እሱ ካለ የኔ ጌታ እና ብቻ በጣም ደስ ይላል። እውነቴን ነው የምላችሁ ያን ሁሉ ችግር አልፋ ያን ሁሉ እንትን አልፋ ዛሬ እዚህ ደረሰኝ በሰላም እናት አባቶቿ ደረሰኝ ማለት በሳቆል እንግዲህ መናገር ተበሳቅላለች። ግን ቢሆንም ችግር የለውም ሁሉም ነገር ይደርሳል በሚለው ማለት ነው። ሁሉም ነገር ተስተካከላለች። አሁን እሷ የምትፈልገው ብር ምናምን ነው። የኢትዮጵያ ሕዝብ ደግሞ የዋህ ነው። አሁንም እንትን ቢላት ቢያግዛት እላለሁኝ። የሆነ ከሚዲያ ጠፍታ የራሷ ህይወት ብትኖር የተሻለና የተመረጠ ይሆናልና እንዴት ደስ እንዳለኝ እውነት በጣም ደስ ያለኝ እግዚአብሔርን እንኳንም እነዚህ ያደረሰች እንኳንም እነዚህ ደረሰኝ። ይሄን እስኪ አታሳዝንም? በጣም እኮ ነው የምታሳዝነው። ያ ሁሉ አልፎ ያ ሁሉ ስቃይ ያ ሁሉ ችግር አልፎ ከዚህ መድረሷ እንጃ በጣም ደስ ይላል። እና እንግዲህ ቤተሰብ እንግዲህ እንኳን ደስ አላችሁ። ሌላ ነው የረዳችሁ በሀሳብም በብርም በሁሉም ነገር የረዳችሁ እንኳን ደስ አላችሁ። ምክንያቱም እሷ ወደ ሀገሯ ተመልሳለች። ወደ ሀገሯ ተመለሰች። እንኳን ደስ አላችሁ ውዶቼ እላለሁኝ። እና የቻናል ደግሞ በጣም እንትን ብሎብኛል። የሰው ቪዲዮ እንዳላስገባ በጣም ነው እንትን ያለብኝ ማለት ነው ውዶቼ። አበረታቱኝ እናቴ ላይክ አድርጉልኝ እላለሁኝ።
ተከታተላችሁኝ አመሰግናለሁ። በሌላ ቪዲዮ እስክንመጣ መልካም ቆይታ